ጎዶሎ የተሞላበት ምልክት ነው። ምን የተሞላበት? ጎዶሎ የተሞላበት፣ የጎደለው የሞላበት፣ ኀፍረት የተወገደበት፣ የድንግል ማርያም ቃል ኪዳኗ አማላጅነቷ በግልጽ የታየበት፣ ዓለም ሁሉ ብፅዕት ብፅዕት እያላት እንዲኖር ልመናዋ፣ ክብሯ፣ ገናንነቷ የታወቀበት ዕለት ነው። አመስግኗት ድንግል ማርያም ነው። ዛሬ አልጫው የነበረው የጣፈጠበት፣ መራራው የጣፈጠበት፣ ውሃው ወደ ወይን ጠጅ የተቀየረበት ዕለት ነው። እግዚአብሔር የጣፈጠ ሕይወት ይስጠን። መራራውን ሕይወት ያስወግድልን። በባዶነት የምንኖረውን እነዛን ጋኖች ውሃ ሙሉ ብሎ ያዘዘ ጌታ፣ በወይን ጠጅ የሞላ ጌታ ሁላችንንም በምግባር በሃይማኖት ይሙላል። አሜን በሉ። እግዚአብሔር ይጠብቀን። ኧረ በድጋሚ እንኳን አደረሳችሁ ለዚህ ታላቅ በዓል። እግዚአብሔር ይመስገን። ከዚህ ቀጥሎ ቀደም ትምህርቱን ታላቁ ሊቅ በሰፊው ስላስተማሩን የጉዞ መነሻችንም እየደረሰ ስለሆነ የቃል ኪዳኑ ታቦታት የቅዱስ ሚካኤል እንዲሁም የጻድቁ አባታችን የአቡነ ተክለ ሃይማኖት እንዲሁም እዚሁ የደብረ ምሕረት ቅዱስ ሚካኤል የቃል ኪዳን ታቦታት ፊታችን ቆመው እየባረኩን ነው። ሰሞኑን የበረከት በዓል ነው ያከበርነው። እንደ ሥጋ ያደክማል፣ እግር ያንቀጠቅጣል፣ ፀሐዩ ይከብዳል፣ አቧራው ጭሶብናል። ግን በዛ ልክ በረከቱን አብዝቶልናል። እግዚአብሔርን አመስግኑ በእውነት። ከዚህ ቀጥሎ የገዳሙ የአንድነት ገዳሙ ጽሕፈት ቤት እንደው ምስጋና ይገባልና በዚህ